በክረምት እንዳትሞቱ ተጠንቀቁ። ምስጢሩ ምንድነው? ክረምት ማለት ልምላሜ እንጂ ፍሬ የሌለው ጊዜ ነው። ፍሬ የለሽ እንደሆናችሁ እንዳትሞቱ ተጠንቀቁ ማለት ፍሬ የለሽ እንደሆናችሁ እንዳትሞቱ፣ ፍሬ አፍርታችሁ ሞቱ። ከነ ፍሬያችሁ እንዲጠራችሁ ተጠንቀቁ ማለት ነው። መፍትሄው 3 ነገር እግዚአብሔር ከኛ ይፈልጋል። የያዝነውን ልማድ መቁረጥ፣ መልካሙን ነገር አሁን መጀመር፣ እስካሁን የሰራነውን አሁን ማውጣት። እነዚህ 3ቱ ናቸው ሞት የሚፈራ ሰው የሚያደርጋቸው። ትሞታለህና ዛሬ ቤትህን አስተካክል እንደተባለው እንደ ሕዝቅያስ አንድ ሰው ሞቱን እንዳሰበ ዛሬ ምን ያደርጋል? እለቱን 3 ነገር ያደርጋል። ክፋቱን አውጥቶ ይጥላል። እስካሁን የሰራውን ይናዘዛል። አሁን እየሰራ ያለውን ያቆማል። መልካም ነገርን አሁን ይጀምራል። ክረምት ሳይገባ ማለት ማድረግ የማትችሉበት ጊዜ ሳይመጣ አሁን አድርጉ ነው። የምትችሉበት ነገር አይለፋችሁ። አሁን መማር እንችላለን፣ ማንበብ እንችላለን፣ መናዘዝ እንችላለን፣ መታረቅ እንችላለን። ሁሉን ነገር አሁን አድርጉት። ከህዋሳት አንጻር፣ ከዘመን ክፋት አንጻር፣ ከክፉ ሰዎች አንጻር ሁሉን ነገር የማንችልበት ጊዜ ይመጣል። ቤተ ክርስቲያን እንኳን የማንሄድበት ጊዜ እኮ ይመጣል። መሄድ የሚከለከልበት ጊዜ ማን እንደሚያደርገው አናውቅ። አሁን ነው መስራት ያለብን ሁሉን ነገር እሱን ነው።